ኖህና ታላቁ መርከብ የመጽሐፍ ቅዱስ ታሪክ። ሰዎች በመዋጋት ምድር ጨለማና አሳዛኝ እያለች። በጥንት ዘመን ሰዎች ከእግዚአብሔር ወደ ገጫት ተመልሰው ነበር። ዓለም ከክፋት ተሞልታ ነበር። ነገር ግን ኖህ ብቻ እግዚአብሔርን የሚወድና የሚታዘዝ ሰው ነበር። እግዚአብሔር ኖህን ይናገራል። ኖህ በጸሎት ከላይ የሚያበራ ብርሃን። ኖህ ሆይ መርከብ ግንባ፣ ታላቅ ጎርፍ ምድርን ይሸፍናል። ቤተሰብህንና ከእንስሳት ጥንድ ጋር ወደ መርከቡ አምጣ፣ እናንተ ታድናላችሁ። ኖህና ልጆቹ እንጨት በመደምደም ጎረቤቶች በማለቅሱ እያዩ። ኖህ በትእዛዙ መሠረት ብዙ ዓመታት ተጋድሎ መርከቡን አገነባ። ሰዎች ቢሳቁበት ኖህ እግዚአብሔርን አመነ። እንስሳት ወደ መርከቡ ይገባሉ። አራዊት በጥንድ በጥንድ እየገቡ፣ ዝሆኖች፣ አንበሶች፣ ዝሆላዎች፣ ወፎችና በጎች፣ ሕፃናት በደስታ ይጠቁ። መርከቡ በተጠናቀቀ ጊዜ እንስሳት በጥንድ ጋር መጡ። ታላቅና ታናሽ፣ የዱርና የቤት። እግዚአብሔር እንስሳቱን ወደ መርከቡ አመጣቸው። ዝናብ በብዛት መዝናብ፣ ወንዞች ሲፈሰሱ፣ ሰዎች በመሮጥ መርከቡ በውሃ ላይ በደህንነት ይንሳፈፍ። ዝናብ ጀመረ፣ ለ40 ቀናትና ለ40 ሌሊቶች ቀጠለ። ጎርፍ ምድርን አሸፈነ። ነገር ግን በመርከቡ ውስጥ ኖህና ቤተሰቡ እንስሳቱ በደህና ነበሩ። ርግቡና የወይራ ቅጠል። ኖህ ርግቡን በማስረከብ ከአፉ በቀጠል የወይራ ቅጠል በማምጣት ብዙ ቀናት ከነገሩ በኋላ ኖህ ርግብ ላከ። ርግቡ የወይራ ቅጠል በአፉ አምጥቶ በመመለሱ ውሃው በመቀነሱ ኖህ አወቀ። የእግዚአብሔር ቃል ኪዳን። መርከቡ በደረቅ ምድር ላይ እንስሳት እየተሰማሩ፣ በሰማይ ቀስተ ደመና የተስፋ ብርሃን። ተናጋሪ። ኖህና ቤተሰቡ እንስሳቱም ከመርከቡ ወጡ። እግዚአብሔር በሰማይ ታላቅ ቀስተ ደመና አበራ። እንደገና በጎርፍ ምድርን አልያዝም ብሎ ቃል ኪዳን አደረገ። ኖህና ቤተሰቡ ወደ ቀስተ ደመና በደስታ እየተመለከቱ። እንግዲህ ኖህ በእምነቱ ቤተሰቡንና ሕያዋን ፍጡራን ሁሉ አዳነ። ቀስተ ደመና የእግዚአብሔር ዘላለማዊ የፍቅር ቃል ኪዳን ነው።